ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። በዛሬው ቪዲዮ ውስጥ የ2026 የፓሪስ ፋሽን ትሬንዶችን እንድንመለከት እፈልጋለሁ። ዝም ያሉ ውድ የሚመስሉ ኤሌጋንት ሉክ የሚፈጥሩ ተፈጥሯዊ ሴትነት ያለበትና በማንኛውም እድሜ የራስ መተማመንን የሚጨምሩ ናቸው። እነዚህ የሚጮሁ ወይም ውስብስብ የሆኑ ትሬንዶች አይደሉም። ይልቁንም የተረጋጉ ዝርዝሮችና ዘመን የማይቀይራቸው ነገሮች ናቸው። የተዘጋጁ ግሬስ ያላቸውና ካሁን ማንነታችሁ ጋር የሚስማሙ ናቸው። እንዲሁም እያንዳንዱ ፒስ ለምን እንደሚሰራ በግልጽ እንድትረዱ ክፍል በክፍል እንመለከታለን። ወደ ዝርዝሩ እንግባ። አንደኛ፣ የሐር ወይም የሳተን ሱሪ። የሐር ሱሪዎች ትኩረት ለመሳብ ተጨማሪ ጥረት ከማያስፈልጋቸው ነገሮች መካከል ናቸው። አንዴ ከለበሳችኋቸው በኋላ ሙሉ አለባበሳችሁ በአንድ ጊዜ ደረጃው ከፍ ይላል። ቀላል በሆነ መንገድ ብትለብሷቸውም የሐር ሱሪዎች የተረጋጋ እይታ ይሰጣሉ። አይጮውም፣ ግን የሰውን እይታ ይሰርቃሉ። ይህም ለምን የፓሪስ ሴቶች ከዓመት እስከ ዓመት እንደሚለብሷቸው ማሳያ ነው። ከቀላል ኔት፣ ከጋርዲገን፣ ከቀላል ስዌተር ወይም ከብሌዘር ጋር ልትለብሷቸው ትችላላችሁ። የሐር ሱሪዎች መልክን ያመጣጥናሉ። በመጠን የተዋቀሩ ስለሆኑ የተስተካከለ መልክ በአንድ ጊዜም ፌሚኒን ሉክና ዘና ያለ ስሜት ይሰጣሉ። በቪዲዮ ውስጥ ይህ እውነት እንደሆነ ማየት ትችላላችሁ። የሳተን ጨርቆች ሌግዠሪስ መልክ ከሚሰጡ ጨርቆች መካከል ዋነኞቹ ናቸው። ሁለተኛ፣ የፖልካዶት አልባሳት። ፖልካዶቶች ከፓሪስ ፋሽን በእውነት ፈጽሞ የማይጠፉ ከዘመናዊ ዝርዝሮች መካከል ናቸው። በ2026 ደግሞ በጣም የተረጋገጠና የተጣራ መንገድ ይዘዋል። ይሄ ንድፍ ሴትነትን የሚያሳዩ ክላሲክና አሰልቺ ያልሆኑ ናቸው። የፓሪስ ሴቶች ፖልካዶትን ትኩረት ባለው መንገድ በመጠቀም ሁልጊዜ ይታወቃሉ። ቆንጆ ቅርጾችን፣ እንቅስቃሴ ያላቸው ጨርቆችንና ዝም ያሉ የቀለም ጥምረቶችን ይመርጣሉ። በዚህም ንድፉ ከፍ ያለ እንጂ ጩኸት ያለው አይሆንም። ይህም ሚዛን በየዓመቱ ፖልካዶት አልባሳትን ተወዳጅ ያደርገዋል። በምስሎቹ እንደምትመለከቱት ፖልካዶቶች በተለያዩ ነገሮች ላይ ይታያሉ። በብላውዝ፣ በጉርድ፣ በቀሚሶች እና በስትራክቸር ጃኬቶች ላይ ይገኛሉ። የፖልካዶት ብላውዞች ከቀላል ጥቁር ወይም ክሬም ጉርዶች ጋር ሲጣመሩ በአንድ ጊዜ ያማረና የተመረጠ መልክ ይፈጥራሉ። በጉርዶች ላይም የጨርቁ እንቅስቃሴ ንድፉን በጣም ግሬስ ያለው ያደርገዋል። እንደ ብሌዘር ወይም ሱሪ አነስተኛ ረጋ ያሉ ፖልካዶቶች መልክን ሳያስጨንቁ ማንነት ይጨምራሉ። ንድፉ ራሱ ትኩረት ስለሚስብ፣ ይህም የፓሪስ ሴቶች ኤሌጋንትነት ዋና ምክንያት ነው። ሶስተኛ፣ ሰፋ ያሉ ጂንሶች። ረጋ ያሉ ጂንሶች መመቸትን ሳይቀንሱ ቀላል እንዳይመስሉ ከሚያደርጉ የፓሪስ ፋሽን መሰረቶች መካከል ናቸው። በ2026 ይህ የጂንስ ስታይል ከተጣበቁ ቅርጾች ይርቃል እና በምቾትና በተፈጥሯዊ እንቅስቃሴ ላይ ያተኩራል። ሁልጊዜም የምታዩት ቅርጾች ስትሬት ሌግ ወይም ሶፍቲ ዋይድ ሌግ የተቆረጡ ቅርጾች ናቸው። ከሰውነት ጋር ሰፋ ብለው የሚታዩ እንጂ የሚጣበቁ አይደሉም። ዓላማው ትሬንዲ መምሰል አይደለም፣ ይልቁንም ያለ ብዙ ጥረት ቆንጆ መምሰል ነው። ዘና ያሉ ጂንሶች ኤሌጋንትና ውድ መልክ ይሰጧቸዋል። የፓሪስ ሴቶች ከቀላል ነገር ይልቅ ከፍ ያለ መሰረታዊ ነገሮች ላይ ያተኩራሉ። ነጭ ሸሚዞች፣ ኔት ስዌተሮች፣ የተዋቀሩ ብሌዘሮች ወይም ቀላል ኮቶች ጥሩ ማጣመሪያዎች ናቸው። ክላሲክ ሰማያዊ፣ ቪንቴጅ ዋሽ፣ ነጭ ወይም ዳርክ ዋሽ አይነት ጂንሶች ተመራጭ ናቸው። በጣም ጥቂት ቡጭቆች፣ እጥፋቶች፣ ፌዶችና ጥራት ያላቸው ጨርቆች በአንድ ላይ መልክን ያሳድጋሉ። አራተኛ፣ ሚዲና ማክሲ ጉርዶች። ሚዲና ማክሲ ስከርቶች የፓሪስ ፋሽን ከፍተኛ መሰረቶች መካከል ናቸው። ምክንያቱም በአንድ ጊዜ የተስተካከለ ሴትነት ያለው ቅርጽ ይፈጥራሉ። ረጅሙ ርዝመት ፈጽሞ የተገደደ ወይም ከመጠን በላይ የተለበሰ ሳይመስል የተጣራ ስሜት ያመጣል። ጉርዱ ተንቀሳቃሽ ወይም ስትራክቸር ቢሆንም ከሰውነት ጋር በግሬስ ይንቀሳቀሳል። ይህም አጠቃላይ መልካችሁ የተመረጠና በጥልቀት የተነደፈ እንዲመስል ያደርገዋል። ፕሌትድ ንድፎች፣ የፔንሲል ቅርጾች፣ የሳተን፣ የሌዘር እና የስዌድ ጨርቆች በጣም ታዋቂ ናቸው። እነዚህ ነገሮች ለባሹን ሳይጫኑ ረጋ ያለ መዋቅርና የእይታ ማራኪነት ይጨምራሉ።
ፕሌትድ ሚዲ ስከርቶች እንቅስቃሴ ይጨምራሉ። የሌዘር እና የስዌድ ጨርቆች ደግሞ መልክና ጥልቀትን መዋቅርን ያክላሉ። ከጉልበት በላይ የሚደርሱ ቡትስ ወይም ክላሲክ ሂል ጫማዎች ጋር ሲጣመሩ የሚመቹና ኤሌጋንት ሉክ ይሰጣሉ። ይህም ከዕለታዊ ልብስም ሆነ ለተለያዩ ዝግጅቶች የሚሆኑ ናቸው። ከነጭ ሸሚዝ፣ ኒት ወይም ከተስተካከለ ተርትልኔክ ጋር ሲጣመሩ ቀላልና የጠሩም ይሆናሉ። አምስተኛ ስትራይፕስ ያላቸው አልባሳት። በዚህ ዓመት ስትራይፕስ በየቦታው እያየን ነው። በተለይም በሱሪዎች፣ ቁልፍ ባላቸው ሸሚዞችና በፖሎ ስታይል ከፍተኛ ልብሶች ላይ ይታያሉ። ስትራይፕስ አንድ ልብስን በቀላሉ በአንድ ጊዜ የተዘጋጀ እንዲመስል የሚያደርጉ ልዩ ነገር አላቸው። ክላሲክ ሰማያዊና ነጭ የስትራይፕስ ሸሚዝ፣ እነዚህ ነገሮች መዋቅርና የእይታ ማራኪነት ይጨምራሉ፣ የተጣራ መልክም ይሰጣሉ። የስትራይፕስ ሸሚዝን ከሚዲ ወይም ከማክሲ ስከርቶች ጋር ልትለብሱ ትችላላችሁ። ይህም ሴትነትን ያሳያል፣ የተስተካከለ መልክ ይፈጥራል። ከትሬንች ኮት ወይም ከጃኬቶች ውስጥ ሲለበሱ የስትራይፕስ ሸሚዞች ለአለባበሳችሁ ጥልቀት ይጨምራሉ እና ሁልጊዜ የተስተካከለ የተዘጋጀ የፓሪስ ሴቶችን ስሜት ይሰጣሉ። ከሱሪ ጋር በቀላሉ ቢለበሱም ከኤሌጋንት አክሰሰሪዎች ጋር ቢደረጉም የስትራይፕስ ሸሚዞች ሁልጊዜ ሺክ እና በራስ መተማመን የተሞሉ ናቸው። እነዚህ አልባሳት ሁልጊዜ ስታይልሽ ያለ ኢፈርት የተዘጋጃችሁ እንድትመስሉ ከሚያደርጉ ከውስጥ ልብስ መሰረቶች መካከል ናቸው። ስድስተኛ የፎክስ ፈር አልባሳት። ፎክስ ፈር በዚህ ወቅት በግልጽ ሁኔታ ይታያሉ። ኮት ብቻ ሳይሆን ስካርፍ፣ ባርኔጣዎችና ለስላሳ አክሰሰሪዎች ላይም በብዛት ጥቅም ላይ እየዋሉ ነው። በተለይ የፎክስ ፈር ስካርፎች ለአለባበስ በአንድ ጊዜ ግሬስ ይጨምራሉ። ዘመናዊ ሙቀት ያላቸውና በእይታ የሚስቡ ናቸው። በተለይ የፎክስ ፈር ኮቶችን ከጂንስ ጋር ማጣመር ውበት አለው። መሰረታዊ ቲሸርት፣ ቀላል ዴኒም እና የፎክስ ፈር ኮት ወይም ስካርፍ ደረብ ማድረግ አለባበስን ፈጽሞ ይቀይራል። የፎክስ ፈር ስካርፍ በቀላሉ በትከሻ ላይ ጣል ሊደረግ ይችላል ወይም በአንገት ዙሪያ ሊታሰር ይችላል። ሙቀትን እየሰጠ አጠቃላይ መልክን የተመረጠና ስታይልሽ ያደርጋል። የፎክስ ፈር ኮፍያዎች ፍጹም ናቸው፣ በተለይም በቀዝቃዛ ወራት። ከውበት በላይ ፎክስ ፈር ተግባራዊም ናቸው። በቀዝቃዛ ቀናት ሙቀት ይሰጣሉ፣ ብትለብሷቸው ሌክዠሪ ስሜት ያጎናጽፋሉ። በየትኛውም ነገር ቢሆን የሚታይ ኮት፣ ስካርፍ ወይም አክሰሰሪ ፎክስ ፈር ለዕለታዊ ልብሶች ጥልቀትና ባህሪ ይጨምራሉ። ለቀላል ጉዞዎችም ሆነ ለጥሩ አጋጣሚዎችን በኩል ይሰራሉ። ሰባተኛ ስካርፎች። ስካርፎች ምንም ያህል ቀላል ቢሆኑም በአንድ ጊዜ መልክን ከሚያሳድጉ ዝርዝሮች መካከል ናቸው። በአንገት ዙሪያ ቢለበሱ፣ በትከሻ ላይ ቢታሰሩ ወይም በራስ ላይ ቢደረጉ ስካርፎች የልብሳችሁን የእይታ ማራኪነት ይጨምራሉ። እንደ ነጭ ሸሚዝ እና ጂንስ ስካርፍ ከተጨመረበት በኋላ በአንድ ጊዜ ከፍ ይላል። በአንገት ዙሪያ ሲለበሱ ስካርፎች ለስላሳነትና እንቅስቃሴ ያመጣሉ። በተለይም ከተዋቀሩ ነገሮች ጋር እንደ ብሌዘር፣ ኮት ወይም የተስተካከለ ጃኬት ጋር ሲጣመሩ ግርማ ሞገስ ይጨምራሉ። በዚህ ዓመት ስካርፎች በወገብ ዙሪያም እየተለበሱ ነው። በትከሻ ላይ ጣል ሲደረጉ እንደ ተጨማሪ አክሰሰሪ ሌየር ይሰራሉ፣ ጥልቀት ይጨምራሉና አጠቃላይ መልክን የተጣራ ያደርጋሉ። ራስ ላይ ጣል ማድረግ ስታይልሽ መንገድ ነው። ወጣ ስትሉ ለቡና ቀጠሮ ወይም ለጉዞ ቀናትን ፐርፌክት ናቸው። ሐር፣ ጥጥ ወይም ቀላል ቅርጽ ያለው ጨርቅ ብትመርጡም ስካርፎች ልብስን በዝምታ የሚቀይሩ አክሰሰሪዎች ናቸው። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የመለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።